የተፈጠረው ነገር አው የኢትዮጵያ እግር ኳስ ፌዴሬሽን ያው ሁሉ ጊዜ እንደሚያደርገው የጨዋታ ከማድረጉ በፊት ጋዜጣዊ መግለጫ ይሰጣል ለመገናኛ ብዙሃን። ዛሬም በጁፒተር ሆቴል ከረፋዱ 5 ሰዓት ሲል የኢትዮጵያ እግር ኳስ ፌዴሬሽን ዋና ጸሐፊ አቶ ባህሩ ጥላውና የብሔራዊ ቡድኑ ዋና አለቃ አሰልጣኝ ዮሐንስ ሳሌ ለመገናኛ ብዙሃን ጋዜጣዊ መግለጫ ይሰጣሉና ያው እንደ ወትሮ አዲስ አሰራር የለም በሚል ጋዜጠኛው ቦታው ላይ ይሄዳል። እኔም ሄጄ ነበር። ጊዜ መስዋዕትነት አድርገ ብዙ ነገር አድርገ ትሄዳለህ ያው ስለሚመለከት። ግን ሲሄድ ምዝገባ ያልፈጸማችሁ ጋዜጠኞች መግባት አትችሉም ውጣ ነው የተባልኩት። ከአንዳንድ ቁጭ ብዬ ወንበር ስብ ያለው ተመዝግባ አላለኝ። አይ የምዝገባ አላቅም ከዚህ በፊት መታወቂያ ነው የምትጠይቁት፣ መታወቂያ ነው ያለው። እንተዋወቃለን። ራሳቸው ዮሐንስ ሳሌ ያሉ ያቁኛል፣ የፌዴሬሽኑ ዋና ጸሐፊ ያሉ ያቁኛል፣ ፒአሩ ያሉ ያቃሃል። እንደ አዲስ አሰራር ቢሆንም እኮ እሺ ዛሬ ተቀመጥ፣ እሺ ታደም ጋዜጣዊ መግለጫውን ኔክስት ግን ተመዝገቡ ብለ አድቫይዝ አድርገ አትለያይም። ውጣ በር ከፍተው ውጣ ነው ያለኝ ቃል በቃል ማለት ነው። የፌዴሬሽኑ የህዝብ ግንኙነት አቶ አብርሃም ገብረ ማርያም ውጣ ነው ያለኝ በር ከፍተው የጁፒተር አዳራሽ። ይሄ ልክ አይደል፣ ንቀት ነው። ይሄ ሚዲያ ባይኖር የኢትዮጵያ እግር ኳስ ፈቅም አይልም። ሚዲያ ባይኖር ፕሪሚየር ሊጉ በኦቢኤንም በሱፐር ስፖርትም አይተላለፍም። ሚዲያ ነው ያመጣው እና ንቀት የተሞላበት በርካታ ጋዜጠኞች ካልተመዘገባችሁ አትታደሙ። ብዙ ጋዜጠኛ ያሰጡት ብዙ ጋዜጠኛ። ይሄ ልክ አይደለም። ምን ማለት ነው? ቱታ አታድልም፣ ቪዛ አትሰጥም አይደል? በቃ ይመለከተኛል ብሔራዊ ቡድኑ ከሳው ተሚጋ ይጫወታል፣ እጅ አውጥተህ ጥያቄ ትጠይቃለህ፣ አለቀ ስለ ዝግጅት። እና ይሄ በጣም የኢትዮጵያ እግር ኳስ ፌዴሬሽን ያዝኛለሁ። በጣም ንቀት ነው። እኔ የምሽት ክለቦች ላይ ነው እኮ አይደል ሞልቷል የምትባለው፣ ወይም የሰርግ አድራሻ ላይ ከእድሜ በታች አትገባም ትባላለህ። እንደዛ ነው ማቀ። እና ይሄ ምን ማለት ነው? በጣም 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 የኢትዮጵያ እግር ኳስ ፌዴሬሽን ምስጋና እንግዲህ ብቻ ምንም ማለት አልፈልግም።